ቻሚ ምንም ቢሆን ሰው ስለሆነ ስህተት መስራቱ አይቀርም። ልጅቱ ለቻሚ ምንም ሆነች ምን ይዛችኋት ነው? አለቃ ትእዛዝ ፈጽመናል። ልካንተ ተረጋጋ። ባሪያ ልትሆን ነው። ለአሁኑ በዚህ ታልፈሃል። አሁን እህትህን እስከ ዘላለሙ ማጣት ወይም እህትህን ደጎስ ካለ ብር ጋር ማግኘት። እንግዲህ ምርጫ አንተ ነው። እድሉ እንዳያመልጥ። ማስጠንቀቂያ በአራት ቀን ውስጥ ውሳኔን አሳውቀኝ። Cinema Funny. Subscribe now. እናንተ ጅሎች ብሩ የት አለ? ቦስ ሰላም ታልኮላል። ጆቢሮ ማለት ነው። ቻሚ ምን ኬዝ ነው? ቦስ ነው ጆቢሮ የምትዩ? ፓፕ ማንምማ ሊድ እንዲያደርግ እንዳፈቅድለት ማለቴ ካንደየ ውጭ። ተረጋጋ ቻሚ። እንደሱ ስትል ቦስ እንዳይሰማ ብጽል ይሻላል። ይልቁንስ የት አለ ብሩ? ቦርሳው ውስጥ። ምንድን ነው? አታምነኝም እንዴ ፓፕ? ድርሼን ባስቸኳይ እንደምፈልግ አሳውቁት። Everybody show me love when you select them and then you get cookies. ፓፕ ሞቅ ያለ ሰላምታ ለጆቢሮ አድርሱልኝ። Now walk with the lit. I'm in the hood and the ladies saying 50 you hot. They like me. አሁን እምጥም ስምጥም ይግባ ፈልጋችሁ አምጡት። ምርሚላ ሲሄድ በፈረስ የጀሮ ባላደ ወሃደ ጊዮርጊስ ምርሚላ ሲሄድ መዶች የጀሮ ባላደ ያሳውለች ምርሚላ ይታያል ከሩቅ የጀሮ ባላዳ ከዓይን ማይርቅ ምርሚላ ይገላል መንገዱ ስቋዳሪ ሁሌም ዳራዳ ልጅ ደጉ ምርሚላ ይጨሳል ሰፈሩ የቻሜ ዳራዳ አቶ ሄደ ቢሉ ርምርሚላ የዛ ሰው ጨዋታ የደጃችሁ የለች የዛ የሰው ደስታ ርምርሚላ እርምጃና ልቡ የካሳንችስ ስም ልጅ ፍቅር ነው ፈለጉ ርምርሚላ። ቦርሳውን ተቀበላችሁ? አለቃ ሞቅ ያለ ሰላምታም ልኮላል። ድርሼንም በአስቸኳይ ላክልኝ ብሏል። እሱ የኔ ውሳኔ ነው። አለቃችሁ መሆኔን ድጋሚ ማስታወስ ያለብኝ ይመስለኝ። ፓፕ ቦርሳውን ክፈተው። እናንተ ጅሎች ብሩ የት አለ? ጆቢሮ ሞቅ ያለ ሰላምታ የደረሰ። ምን አባቀረህ? ተረጋጋ ጆቢ። እኔ የምፈልገው ድርሼን እንድትሰጠኝ። አንተ በልቶ ካጂ ውሻ ልጅ። በልቶ ካጂና ውሻ አንድ ላይ ኧረ አይሄድም ጆቢሮ። ውሻ እኮ ታማኝ ነው። ብቻ እንዳላገኝ ጸልይ። እንደገመው ጆቢ ብቀየርም አይግረም ጆቢሮ። ቻሚ ቻሚሉን ብለ ያወጣልኝ እኮ አንተን ልቀየር እችላለሁ። አንተ የውሻ ልጅ
እናንተ ሁለት ልጆች አንድ ጅል መያዝ ይቀጣችሁ። አሁን እምጥም ስምጥም ይግባ ፈልጋችሁ አምጡት። ማርሙና ላንድሮ ጉዳይ ሲል አንተ እኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነቶ ጅብ ችኩል በእንባነጋለት ስማ ፓፕ ሸቀጥ እንዳይውሽ ጣጣ የለውም 30 ነው ሞጋገው ፓፕ ነግሬ ነበር እኮ አሁን ባነነ ለምን እንደምቸኩል ነው የማይገባኝ። ባክን ያቸኩልኩም አውጋ ግን ያሳየው ባርማን ሆኒናል ድርጊት ተመልሰናል። ያረጋል ልጅ ይለያል ለመሳሰልም ያንጸባርቃል። ወረኛውም ያወራል ላይተኛ ምንቀል ፊደን ግጣል ዳይ ማደፋካ ጊሚ ላይ ፓስታፋያ we need cannabis base place filen pass ብለን ዘራፍ አልበለጠብን ድራስ የኛ ሱሶናል ግራስ ሳግባኝ ምክንያቱም ተገወረቱ ያስፈልጋቸው አልዱ ተስተዋል የተወዱ ሁሉም ሆነ ብንድመ ዘጠና ዝድት ውሸት ይቀያየር ማንነት ተሰለብጣልን ገር እሱም ነበር ጀለሲ ያበለ እናንተ ጅሎች የታለች አሚ? ይሄው ማለት ጓደኛው እንደሷ ትዩኛ አለቃ ቻሚ ተሰውሯል። እሱ የኔ ጉዳይ አይደለም። እምጥም ስምጥም ይግባ ድንጋይም ፈንቅላችሁ አምጡት አላልኩም ብላል ቦስ። ግን እኮ ቻሚ በጓደኛው እየተመራ ማግኘት እንችላለን። በዚህ እንደ ዶሮ 12 ብልት ከመገንጣጠል በፊት ያለበትን ተናገር። ተረጋጋ ፓፕ። ከመናደድ የተነሳ እኮ ልጁን እንደ ሰው ሳይሆን እንደ ዶሮ መመልከት ጀምራል። አለቃ ትእዛዝን እየጠበቅኩ ነው። ከፈቀድክልኝ እንደ ኳስ አንጥሬ በትክሼ ልሸከም። ጃ አንተም ጅሎንክ። ለነገሩ ከአያ ጋር ይዋልክ ከፈስ ውጭ ምን ትማራለህ? እናንተ ጅሎች አሁን ጭንቅላትን በሳስቼ ከመድፋቴ በፊት ቻሚ የት ነው? አታውቅም? ልጁን ልቀቁት ይሂድ። እናንተ ጅሎች አንዳንዴም ጭንቅላታችሁን ተጠቀሙ እንጂ እናንተ እንደምትሉት ልጁ የቻሚ ጀለስ ከሆነ እግር በእግር ተከታትላችሁ ቻሚ መያዝ ትችላላችሁ። አሁን ልጁ ቀጥታ ወደ ቻሚ ነው የሚሄደው። ስታስቡት ልጁን ዝም ብዬ የለቀኩት ይመስላችኋል? ቻሚን በልጁ በኩል እግር በእግር ተከታትላችሁ እንድትይዙት ነው። በደንብ አእምሯችሁን መጠቀም ይኖርባችኋል። ገባችሁ? ዳይ ሁለታችሁ በዚህ ሁለታችሁ በዚህ ባርማን ሆኒናል ድርጊት ተመልሰናል። ቻሚ ማለት እስስት ነው። እያንዳንዱ ለሚያደርጋቸው ነገሮች ጥንቃቄን ያስቀድማል። እናንተ ክትትላችሁን ቀጥሉ። ቻሚ ምንም ቢሆን ሰው ስለሆነ ስህተት መስራቱ አይቀርም። እንደዛ አይነት አጋጣሚ ስታገኙ በአግባቡና በጥንቃቄ መጠቀም ይኖርባችኋል። ተግባባን? Francia,
Colombia, me gusta freeze. J Balvin, Billy William, me gusta freeze. Francia, Colombia, me gusta freeze. ቦስ ቻሚ ከሆነች ሴት ጋር ነው። አዎ አለቃ፣ ፍቅረኛው መሰለች። አለቃ ከፈቀድክልኝ ሁለቶችንም አንጠልጥዬ ላምጣቸው። እና ምን እናድርግ አለቃ? ልሸከማቸው እንዴ? ወይኔ ጆቢሮ፣ እናንተ ቂሎች፣ እስኪ ቆም ብላችሁ ጭንቅላታችሁ ለአንዴ እንኳን ተጠቀሙበት። በተለይ ሴቶችን አይወዳቸውም። ስለዚህ ይቺ ልጅ አብረው የሆነች ለሱ ትልቅ ቦታ ቢኖራት ነው። ቻሚ ምንም ቢሆን ሰው ስለሆነ ስህተት መስራቱ አይቀርም። ልጅቱ ለቻሚ ምንም ሆነች ምን ይዛችኋት ነው። አለቃ ትእዛዝ ክንፈጽመናል። ታሪክ ባይሆን ሲያልፍለሽ ብለን ያሳለፍነው እሳ ከዞን ዞን ዙረን በመሃል ዳርሳ እያስተከፋፍለን የተደዋወቅ ነው መፈልፈያ ስለን ጠቅነው ማረግ ከዳሩ ብሪሳ ወሲዮ ኬፓሳ መፈልፈያ አንሳ ጀማን አስነሳ ከመሃል እንደዛ በደንፉ ተነሳ። जो बोले मेरा जी है राजा सारे पर्दों को काटूंगी मैं। शाम है मेरी अकेली है आजा संग तेरे बांटूंगी मैं। है बातों में इशारा है जिसमें खेल सारा है। बातों में इशारा है जिसमें खेल सारा है। तोड़ के አለቃ ትእዛዝ ክንፈጽመናል። चूम के जख्मों पे थोड़ा ጃኬቷሳ እዛው ነው ጣልኩት። ቻሚ ቻሜሎ ሰላምታዬ እንደደረሰ ግልጽ ነው። ፊት ልክ አይደለም። ምን ለማለት እየሞከርክ ነው? በእኔና በአንተ ጸብ መካከል እህቴን ማስገባት ተገቢነት ያለው አልመሰለኝም። ብሩን ስትዘርፈኝ ተገቢነቱ አልታየም ነበር። እዚህ ችግር ማለቴ በአንተና እኔ መካከል ለተፈጠረው አለመግባባት የመፍትሄው ቁልፍ እኔ ጋር ያለ ይመስለኛል። እንዴት እባክህ? እሱን ስመጣ ብነግርህ አይሻልም? अच्छी बात कर ली बहुत अब करूंगा तेरे साथ गंदी बात गंदी 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 गंदी। ተረጋጋ።
ባሪያ ልትሆን ነው። ለአሁኑ በዚህ ታልፈሃል። ይኸው መጣ። እህቴ የት አለች? ቆይ አትቸኩል። ብሩ የት አለ? አጥፍቼዋለሁ። ኦ እንደዛማ ከሆነ ላንተም ለእህትም ከባድ ነው የሚሆነው። ብሩ ለኔ ነው የሚገባው። እስከ ዛሬ ላንተ ባሪያ ሆኜ ላገለገልኩበት እንደ ቅድመ ክፍያ። ሌላም አስባላ ብሩን እስካላመጣው ድረስ እህትህ መቼም አታገኛት። ብሩን አጥፍቼዋለሁ አልኩ። እህቴን ደግሞ ወስዳታለሁ። እንዴት እባክህ? ለፖሊስ አመልክቼ ልበል? አታስቀኝ አቻሚ። የወሰድክብኝ ብር ሙሉ እስኪሞላ ለኔ ትሰራለህ። ባልሰራስ? እህትህን ያገባታለሁ። ምን አልክ አንተ? ተረጋጋ። ባሪያ ልትሆን ነው። ለአሁኑ በዚህ ታልፈሃል። አሁን እህትህን እስከ ዘላለሙ ማጣት ወይም እህትህን ደጎስ ካለ ብር ጋር ማግኘት። እንግዲህ ምርጫ አንተ ነው። እድሉ እንዳያመልጥ። ማስጠንቀቂያ። በ4 ቀን ውስጥ ውሳኔን አሳውቀኝ። ተስማምቻለሁ። አይፈራገጣብን ጨለማ ሴትያ ኮንዲሽን ነው ይላል ዝርያ በረጉ ነው እንጂ ፉገሳ ቅሬታ ከገዛውም ደም አትጣላ ፍታ ኦሪጂን ባብዬ ወጣውና ሳማርር ይኸው ዝም ሳዛር ሸንኮራ ማንጎ ሳማርር አሪፍ ታሪክ ባይሆን ሲያልፍለሽ ብለን ያሳለፍነው እሳ ከዙረን በመሃል ዳርሳ እያስተከፋፍለን የተደዋወቅነው መፈልፈያ ስለን ጠቅነው ማረግ ከዳሩ She like the way that I dance. She like the way that I move. She like the way that I rock. She like the way that I बिड़ती के नुक्कड़ पे वेट तेरा किया रे खाली पीली 18 कप चाय भी तो पिया रे बिड़ती के नुक्कड़ पे वेट तेरा किया रे አይመስልም ጆቢ ነው። ምን ታስባለህ? እንዲማ ተሎ ተጋተል ቻሚ። የደም መንገድ ክፍል 10 አይፈራገጣብን ጨለማ ሴትያ ኮንዲሽን ነው ይላል ዝርያ በረጉ ነው እንጂ ፉገሳ ቅሬታ ከገዛውም ደም አትጣላ ፍታ ኦሪጂን አሪፍ ታሪክ ባይሆን ሲያልፍለሽ ብለን ያሳለፍነው እሳ ከዞን ዙረን በመሃል ዳርሳ እያስተከፋፍለን የተደዋወቅነው
ሰዓት አከባበር ማስተማር ሳይኖርብኝ ይገር አይመስልም ጆቢሮ። ምን ታስባለህ? እንዲማ ተሎ ተጋተልቻን የሚያክል ነገር ለ10 ደቂቃ መዘግየት በጠላት እጅ እንድትወድቅ ማድረግ የለብም። መታገስ ማንን ገደለ? አርቲኩርታችሁን ለበኋላ ቆዩትና ወደ ስራ ከመግባቴ በፊት 3 ቅድመ ሁኔታዎች አሉ። ምን አይነት ቅድመ ሁኔታዎች? አንደኛ የዚህን ተልእኮ ግዳጅ ለመወጣት የሚቋቋመውን ቡድን እኔ መምራት አለብኝ። ሁለተኛ በስራዬ ማንም ጣልቃ እንዲገባብኝ አልፈልግም፣ አንተም ብትሆን ጆቢሮ። ሶስተኛ በዚህ ተልእኮ አንተም እንድትሳተፍ እፈልጋለሁ። በአንድና በሁለት ተስማምቻለሁ፣ ግን ሶስተኛውን ላስብበት። የኔ እርዳታ የግድ የሚያስፈልግበት ጊዜ ላይ መግባቴ አይቀርም። ይህ የምትመለከቱት ግለሰብ በአእምሮ የሚሆን በአካል ቅልጥፍና የተሻለ ብቃት ያለው ሰው ነው። እስኪ ሾፍ ላድርገው። ፊዚካሉ አይከፋም፣ ግን በአእምሮ ቅልጥፍና ከኔ ከጫሚ ለመነጻጸር የሚሆን ለመወዳደር የሚያስችል ስለልቦና ሊኖረው አይችልም። ስለዚህ እኛ አይምራችን ከጉልበታችን ጋር አቀናኝተን እናድነዋለን ማለት ነው። ኤግዛክትሊ። ደግሞ እኛ ከሱ የተሻለና የተለየ ነገር አለ። ምን? ህብረት ነዋ። እሱ እኮ ነው ይላችሁ፣ ግን እሱ ጋር አጋሮች ሊኖሩ አይችሉም ብለን ልንደመድብ አንችልም። እኛ የተለየ ነገር አለ ያልኳችሁ ህብረት ነው። እሱ ጋር ሊኖር ይችላል፣ ግን ደግሞ እኛን የተሻለ የሚያደርግን አንዳችን ለአንዳችን መግባባታችን ነው። ለምን ከሻሚ ጋር ለመስራት እንደመረጡ ገባችኋ? ውሳኔዎችን ከመወሰኑ በፊት ነገሮችን ከብዙ አቅጣጫ ለማየት ያማትራል። በእርግጠኝነት ከሱ ጋር በሚኖራችሁ ቆይታ ብዙ ነገሮች እንደምትማሩ ባለሙሉ ተስፋ ነኝ። እንዴታ በሚገባ እንማራለን ቦስ። በጣም አሪፍ። ስለዚህ ለነገው ተልእኮ ራሳችሁን ማዘጋጀትና ማብቃት ስላለባችሁ በጊዜ ሄዱና እረፍት አድርጉ። Out the house, stepped on the block, blood in my mouth, saw a bowl with some rock, serving the fiend in the middle of the block, lived on the corner. ይሄ ሚሽን በጥንቃቄ መከናወን ስላለበት እያንዳንዳችሁ ፐርፌክሽን ይጠበቅባችኋል። እንዴት ነው ወደ ወጥመዳችን ውስጥ የምናስገባው? ድሪል እኔ በምሰጥ ቁጥር ለቢኬ ሾርት ደውልለትና እኔ ወደ መነግር ቦታ ትቀጥረዋለህ። ከዛ በፊት እኔ ጋዜጣ እያነበብኩ ጓደኛዬ ቬሮኒካ ወደ እኔ መጣ ያስቀምጡላትን ቦርሳ አንስታ ትሄዳለች። ወዲያውኑ ፓፕ ትመጣና ነጥቃት ትሮጣለህ። ቢኬ ሾርት ደግሞ ጀብድ ይመቸዋል። ያ ማለት በቃ ጀግና መባል ይፈልጋል። ሶ
ተከትሎ ይመጣል። አንተ የሮጥክ ወደ ምንፈልገው ቦታ ተወስዷለህ። ያ ማለት በቀላሉ ወጥመዳችን ውስጥ አስገባ ነው ማለት ነው። ሌላው ቬሮኒካ ለዚህ ሚሽን የመረጥኳት ሴት ስለሆነች ሞር ደግሞ አክቲንግ ስለምትችል ነው። ጆቢሮ አንተ አታስፈልግም። ይሄንን ተልኮ እኛ እንወጣዋለን። አንተ ምፈልገውን ካመጣውልህ በኋላ እህቴን ትለቀታለህ። አሁን ሁላችንም ይሄንን ተልኮ ለመወጣት ቃል እንድንገባ ፈልጋለሁ። ምን ቢፈጠር ነው እኔ ልገኝ የቻልኩበት ምክንያት? ቢኬ ሾርት ተሰውሯል እና ፈልጋችሁ አታገኙት? እሱን ለማግኘት ያልገባንበት ጉድጓድ የለም። ግን እንዳጨርሰው እናንተ ሰዎች ምንም ጨዋታችሁ እየጣመኝ አይደል? ነገሮች ከቁጥጥራችሁ ውጭ ሳይሆኑ አይቀሩ። አለቃ ቢኬ ሾርት ዝም ብሎ አይደለም የተሰወረው። ከሰላዮቻችን መረጃ እንደደረሰን ከሆነ የመጨረሻ የስልክ ንግግሩ ከባር ቦይስ ጀማ አንዱ ከሆነው ድሪል ጋር ነበር። ባር ቦይስ ያል ጭራሽ ወደ ቀጠናችን መግባታቸው ሳያንስ የእኛን ሰው በጠራራ ፀሐይ ማፈን ጀመሩ። ስለ መረጃው ግን እርግጠኛ አይደለሁም። አይ ከነሱ ውጭ የሚደፍረን የለም። ስለዚህማ እነሱ ከኛ ሰው አግተዋል፣ እኛ ደግሞ ሂገው ምን ማድረግ እንዳለብን ገብቷል። ገብቶኛል አለቃ። በጣም አሪፍ። ምርሚል ሲሄድ በፈረስ የጀሮ አራድ ወሃተ ጊዮርጊስ ምርሚል ሲሄድ መዶች የጀሮ አራድ ከያሰው ልጅ ምርሚል ይታያል ከሩቅ የጀሮ አራዳ ከዓይን ማይርቅ ምርሚል ዞረን ድንገፋራ ካጋጠመን አንሸሽም እንደ ድመልክ እንደ ቫንዳም ነው ምንሆንበት። ይሄ አይደለም ውሸት። ምን ማለት ነው? ቀጠናችንን ጥሶ ገባ ማለት እናንተ የት ሄዳችሁ? አጉ ጀለስ ሄደ ሸምጥጥለት ማንጋ ስሪ። ለምንድን ነው የምትከታተለን? ማ እኔ? አዎ አንተ። አይ ዝም ብዬ እያለፍኩ ነበር። ከመካከላችን የፈለግከው ሰው ሳይኖር አይቀርም። እውነቱን ተናገር። ምን ይዘጋል? ተናገራ። በሰላም ቤት ገባች። ምስጋና ላንተ ይሆንና ገብታለች። እንተም ቢሆን እኮ ሰዎች ለመያዝ የከበዳቸውን ሰው ይዘህ አይደለም። ቢኬ ሾርት ይሄንን ያህል አስፈላጊ ነው ማለት ነው? በጣም እንጂ። ማንኛውም ህገ ወጥ የሆነ ነገር እኮ በሱ ነው የሚተላለፍ። በሱ ይተላለፋሉ ስትል አሁን ስለያዝነው ይቆማል ማለት ነው? አይ እሱ ማንነቱ ወደ ማይታወቀው አለቃው ይመራናል። ለዛ ነው ያስኩት።
ኦ አሁን ገባኝ። እኔ የምልህ ጆቢሮ፣ ጀማው ግን እኮ ካሎትሩ በጣም ዘገየ። የተፈጠረ ነገር አለ እንዴ? ምንም ጥሩ ስሜት እየተሰማኝ አይደለም። ሄደን መፈለግ ሳይኖርብን አይቀር። አንተ ጃ ብሪ፣ ምንድነው? ምን ሆናችሁ ነው? ለምንድነው የምትሯሯጡት? የሆነ ሰው ቀጠናችን ጥሶ ሳይገባ ይቀር። ምን ማለት ነው? ቀጠናችን ጥሶ ገባ ማለት? እናንተ የት ሄዳችሁ? ከኋላ እየተከታተልነው ነበር። ስለነቃንበት የጠፋን መስለን ሰርክላችን ውስጥ አስገባ ነው እና አሁን እየፈለግነው ነው። ለማወጣጣት ስንሞክር ግን ሩጥ አመለጠን። በሉ ቀጠናችን ውስጥ ገብቶ ጉዳት ከማድረሱ በፊት ሂደን እንፈልገው። ዳይ ተበታተኑ።